ከጋምቤላ ከተማ በጠዋት በመነሳት በሹፌራችን እየተመራን በቀጥታ የአቦቦን መስመር በመከተል አዲስ በተገነባው የጋምቤላ ወደሬ አስፋልት መንገድ ጉዞ ጀምረናል። የጉዞአችን መዳረሻ የማጃንግ ዞን የቱሪስት መስህብ ሀብቶችንና ብዝሃ ባህል መዳሰስ ነው። በመሆኑም አቦቦ ከተማን አቋርጠን እጅግ ማራኪውንና የሚገባንን ያህል ያልተጠቀምንበትን የኮሎኔል መንግስቱ ኃይለ ማርያም አሻራ የታተመበትን አልዌሮ ግድብ በአይናችንም በልባችንም እየቃኘን ወደ ፑኝዶ የሚወስደውን መንገድ በስተቀኝ በመተው ወደ ግራ ታጥፈን በምቹ የአስፋልት ጎዳና ቴኝ ቀበሌን አቋርጠን የመንገዱን መሰራት ተከትሎ በአጋጣሚ በተገኘ የወርቅ ማዕድን ትሩፋት የተቆረቆረችው ሉንጋ ከተማ ደረስን። ሉንጋ ወርቅ ላይ የሰፈረችና ሰፊ የሆነ የማደግ ዕድል ያላት እንዲሁም ለበርካታ ለፍቶ አዳሪዎች የእንጀራ ገመድ የሆነች ወርቃማ ከተማ ሆና ነው ያገኘናት። ብዙዎቹም ረጃጅም ድጂኖ ገበቴ እና የሃይላንድ ውሃ መያዣ ፕላስቲክ በመያዝ በየጫካው ስር ሲዘዋወሩና ወርቅ ሲምሱ ተመልክተናል። በመቀጠል ጉዞአችንን ወደፊት በማድረግ የማጃንጎች መኖሪያ የሆነችው ኮከሪ ቀበሌ ደርሰናል። ኮከሪ ቀበሌ በማርና በፍራፍሬ ምርቷ የምትታወቅ መሆኗን ሹፌራችን ያስረዳን ሲሆን ልጆች ፓፓያ፣ ሸንኮራና ሌሎች ፍራፍሬዎችን በመያዝ መንገድ ላይ ለመሸጥ ሲሞክሩ ማየታችን ለዚህ ምስክር ነው። ኮከሪ ቀበሌን እንዳለፍን የዓለም ሳምባ በመሆን ንጹሕ አየር ለመተንፈሻችን የተፈጥሮ መዛባት ሳይኖር ዝናብ ወቅቱን ጠብቆ እንዲጥል እያስቻለ ያለውንና በዩኔስኮ የማጃንግ ባዮስፌር ሪዘርቨር በመባል ዕውቅና የተቸረውን ደን ማራኪ የተፈጥሮ መዓዛ እያሸተትን በምድር ላይ ገነትን አቋርጦ እንደመሄድ እያሰብን በአስገራሚ ሁኔታ ተራራውን እንደ ዘንዶ የተንፈላሰሰበትን መንገድ ተያይዘን በአድናቆት እየተደመምን ከተራራው አናት ላይ ራሳችንን አገኘነው። በአገራችን የተራራ ላይ ጥመዝማዛ መንገድ የሰሜኖቹ ግራካሶና ሊማሊሞ፣ የጣርማ በር ዋሻ፣ የሐረጎ ተራራ እንዲሁም ከጎሬ ጋምቤላ መስመር ላይ የሚገኘው ኩላሊቴ ዋነኛ ተጠቃሾች ቢሆኑም ይሄኛውን ለየት የሚያደርገው መኪናችን በአረንጓዴ ሕይወት ተከባ በጥቅጥቅ ደን ጥላ መጓዝ መቻላችን ነው። ያለምንም ግነት ምድር ላይ ገነት አለ ከተባለ ይሆናል ተብሎ ከሚታሰብባቸው ቦታዎች መካከል አንዱ ይህ ቦታ ነው። ከዚህ ውብ ስፍራ ደርሰው ዙሪያ ገባውን ሲመለከቱ የሚሰማውን ስሜት ለመግለጽ ምናልባትም የቃላት ስፔሻሊስት መሆን ሊጠይቅ ይችላል። ይሁን እንጂ በረጃጅም ዛፎች ምናልባትም ከ50 ሜትር ርዝመት በሚልቁ ዛፎችና በረጃጅም ቅጠላማ ሐረግ የተሸፈነ አረንጓዴ ምድር የሚነፍሰው ንፋስ ይዞት የሚመጣው መዓዛ የትም ሊገኝ የማይችል ውድ ሽቶ ወደ መጣንበት ስናማትር ኮከሪን በቅርብ ርቀት የሚያሳየን፣ ዞር ስንል ደግሞ ጎደሬ ምሽንን አጠገባችን የሆነች ያህል የሚያመላክተን ውብ ቦታ ነው። ቀደም እንዳልነው ጉዟችን የዞኑን የቱሪስት መስህብ ማስቃኘት በመሆኑ ከዚህ አስደማሚ ስፍራ እንደ ዘበት ቁልቁለትን በመውረድ ጎደሬ ምሽን ከተማ ገባን። በመሆኑም ድሮ ላይ አንድ ምግብ ቤት ብቻ የነበራት ዛሬ ላይ በቁጥር በዛ ብለው በመገኘት ለተመጋቢው አማራጭ ሆነዋል። እኛም በአዲስ መነቃቃት ጉዟችንን ወደ ማጃንግ ዞን መናገሻ ሜጢ ከተማ ቀጠልን። ከዞኑ መናገሻ ሜጢ ከተማ በስተሰሜን አቅጣጫ በመጓዝ ካቦ ከተማን መሃል ለመሃል ሰንጥቆ በማለፍ አብይ 3 ተብሎ የሚታወቀውንና የቡና ተክል ልማት ድርጅት ሰራተኞችና የድርጅቱ ጽሕፈት ቤት የሚገኝበትን ከተማ በማለፍ ከጉበቲ ቀበሌ ባሻገር ሲደርሱ በዞኑ ምናልባትም በክልሉ ብቸኛ ሎጅ የሆነውን ሳፋሪ ሎጅ ያገኙታል። ይህ ሎጅ ጀርባውን ለቡሬ ሐይቅ በመስጠት
በጥቅጥቅ ደን ውስጥ የተገነባና ለአካባቢው ነዋሪዎች መዝናኛነት ለሰርግ ምርቃትና ሽኝት የመሳሰሉ ፕሮግራሞችን ከአጎራባች ወረዳዎች ጭምር በመምጣት የሚዝናኑበት ነው። እንግዲህ እነንም ማቀው ለበርካታ ዓመታት ነው ማቀው። አጋጣሚ ሆኖ እዚህ አካባቢ የዛሬ 18 ዓመት ስመደብ ከዛ ጊዜ ጀምሬ ነው ማቀው። እንግዲህ እንደምታዩት በጣም ጥቅጥቅ ያለ ደን መሃል ነው የሚገኘው። በዛ ላይ በከፍተኛ በሆኑ ቀበሌ አጎራባች ውስጥ ነው የሚገኘው። ለብዙ ሰዎች መዝናኛ ቢሆንም ይሄን ያህል የእድገት አቅጣጫ ላይ አይደለም ያለው። እንደሚታየው ዛኔም ጫካ ነበር፣ ይሄንን ነው ስናይ ነበረው። አሁንም ደግሞ ጫካ ነው። ምንም አይነት የእንትን ለውጥ የማይታይበት የተፈጥሮ መስህብ ነው። ሳፋሪ ሎጅ የሐይቁን አብዛኛውን ክልል በይዞታነት ተረክቦ የተወሰኑ ቦታዎችን ከማልማት ውጪ ይህ ነው የተባለ ግልጋሎት እየሰጠ ነው ለማለት አያስደፍርም። ቡሬ ሐይቅ ከሜጢ ከተማ 13 ኪሎ ሜትር ርቀት ላይ ሲገኝ አጠቃላይ 540 ካሬ ሜትር ስፋት ያለው ሲሆን ትክክለኛውን ጥልቀት ለማወቅ መረጃ ለማግኘት አልቻልንም። በሐይቁ መሃል ለመሃል አቋርጣ የምታልፍ ሾኔ የምትባል አነስተኛ ወንዝ ስትኖር አባይ በጣና ላይ እንደሚሸጋገር ሁሉ ሾኔ ወንዝ በቡሬ ሐይቅ ላይ ስትፈላሰስ ማየት ለተመልካች አግራሞትን ያጭራል። ሐይቁ አካባቢ በልዩ ልዩ ዛፍ ላይ ተንጠልጣይ እንስሳት፣ የዛፍ ላይ ትርኢት፣ የተለያየ ቀለማትና ማራኪ ድምፅ ባላቸው አዕዋፍ ህብረ ዝማሬ ታጅበው የክብ ቅርጽ ሰርቶ በጸጥታ የተዘረጋው ሐይቅ ሲመለከቱት ከዚህ ዓለም ውጣ ውረድ ራስዎን በማራቅ ከተፈጥሮ ጋር አብሮ በመንፈስ የሚሸፍቱበት ውብ ስፍራ ሆኖ አግኝተነዋል። በሀገራችን ዝነኛ ሐይቆች ጣና፣ ሐዋሳ፣ የደብረ ዘይት በርካታ ሐይቆች ዝዋይ፣ ሻላም ሆነ አብያታ የየራሳቸው ልዩ መገለጫ እንዳላቸው እሙን ቢሆንም ቡሬ ሐይቅም የራሱ የሆነ ልዩ ድባብ የሚፈጥር ማራኪ ገጽታ የተቸረ የተፈጥሮ በረከት በመሆኑ ውለው ሳያድሩ እንዲጎበኙት ስንል እንመክራለን። አንዴ ከገቡ ተመልሶ ለመውጣት ፈታኝ ከሆነበት ቡሬ ሐይቅ መሰነባበታችን ግድ ሆነና ሌላ ድንቅ የተፈጥሮ ጥበብ አረንጓዴ የደን ልባስን ከለላ አድርጎ ከተነጠፈ ቋጥኝ እየተምዘገዘገ ከሚያጓራ ጄ ፏፏቴ ደርሰን እግረ መንገዳችንም ሞት ድልድይ ወይም የግስር ድልድይ ለማየት ወደ ሜጢ ተመልሰን በደቡብ አቅጣጫ በአካሽ ቀበሌ በማድረግ ወደ ጌለሻ ቀበሌ አመራን። ይሁን እንጂ ጌለሻ ቀበሌ ከደረስን በኋላ ያለውን የእግር መንገድ በአግባቡ ያልተመነጠረና ለጉዞ አስቸጋሪ መሆኑን በወረዳው ባለሙያዎች ተነገረን። እኛም ከጅምሩ ይዘን የተነሳነውን ዓላማ ከግብ ለማድረስ ምንም አይነት መሰናክል እንደማያስቆመን በመንገር በቀጥታ ወደ ጄ ፏፏቴ አመራን። የጃይን ወንዝ እንደተሻገርን ታዲያ ቀደም ሰፊ ሀገራዊ ራዕይ በማንገብ ተጀምሮ የቀረን ግዙፍ ኢንቨስትመንት በቁጭት ተመለከት ነው። የፓልም ኦይል ተክል የፓልም ተክሉ ያላስተዋሽና ያላገልግሎት በተንጣለለው ሰፊ መሬት ላይ የደረቀ ቅርፊታቸውና ያረጀ የዘንባባ ዝንጣፊያቸው ውበቱን ቢያሳጣውም ከላይ ባለው ደማቅ አረንጓዴነት ለአካባቢው ተጨማሪ ውበት ከመፍጠር ባለፈ አካባቢው ያለውን እምቅ ሀብት ያመላክተናል። ይኸውም በሀገራችን በዘይት ፍጆታ በኩል ያለውን የአቅርቦትና የፍላጎት አለመጣጣም መሰረት በማድረግ ለጥሬ ዕቃ ግብዓትነት የሚያገለግለውን የፓልም ተክል በስፋት በማምረት የዘይት ፋብሪካ መክፈት ምን ያህል አዋጭ ሊሆን እንደሚችል የፓልም ተክሉን በማየት ብቻ መረዳት ይቻላል። ይህን ተጀምሮ የቀረ ግዙፍ ፕሮጀክት ቢጠናቀቅ ኖሮ የሚኖረውን ሀገራዊ ፋይዳ በድነ ልቦናችን እያሰላሰልን በጣር ማበር ዋሻ የማለፍን ያክል ሰማይን ማየት ዘበት በሆነበት የደን ድንኳን ተጉዘን በርቀት የጄ ፏፏቴ በማናለብኝነት ሲያጓራ ድምፁ በጆሮአችን ያስተጋባ ጀመር። እኛም በአዲስ የመጓጓት ስሜት ይበልጥ ጉልበታችንን አጠናክረን ከስፍራው ደርሰናል። ፏፏቴው ጄ ወንዝ ይባላል። የጄ ፏፏቴ ነው። በሌላ የአካባቢ አጠራር ስሙ ኩንጉም ይባላል። ይህንን በክረምትና በበጋ ወራት በጣም አደገኛ የሆነ ፓወር አለው። በአካባቢው ደግሞ የወራትን ልዩነት ይፈራረቃል። በጣም በቅዝቃዜ በሆነ ሰዓት በበጋ ጊዜ ቅዝቃዜ የሚፈልጉት እንደም እስከዚህ
ደን አካባቢ ባለው መጥቶ እዛ ያርፋሉ። የጃይ ፏፏቴ ነው የሚባለው። ፏፏቴው በጣም ማራኪ ነው፣ ለጉብኝት የሚመች ነው እና ይህ ፏፏቴ ላሉት ለቱሪስት ጉብኚዎች ላለው ለአየር ሁኔታ ለአካባቢ ላለው ምቹ የሆነ ቦታ ስለሆነ የጃይ ፏፏቴ ምንም እንኳ መነሻው የጃይ ወንዝ ቢሆንም ቅሉ ከታች ወርደው ሲመለከቱት ግን ከአረንጓዴው ቅጠል ፈልቆ የሚወረወር ይመስላል። ከረጅም አፋፍ ላይ ተወርውሮ ታች ከተነጠፈው አለት ላይ ሲላተም በሚፈጠረው የአረፋ ብናኝ የተሰናሰለ የጉም ክምር ሲታይ በአግራሞት ከዚህ ዓለም ውጣ ውረድ ራስዎን ያሸሻሉ። ፏፏቴው ከ50 ሜትር ከፍታ ላይ ቁልቁል ተወርሮ ከታች ካለው ውሃ ላይ ሲያርፍ አካባቢውን በጢስ ከመሸፈኑ በተጨማሪ በቀስተ ዳመና ስለሚታጀብ ቀረብ ብለው ሲመለከቱት ከፏፏቴ በሚፈጠር ጢስና ቀዝቃዛ አየር መንፈስም ይታደሳል፣ ውስጡም በርካታ ይሞላል። እግዜር ወይም ሞት ድልድይ። ይህ የተፈጥሮ ድልድይ የሚገኘው በጎደሬ ወረዳ ከሜጢ ከተማ በስተደቡብ አቅጣጫ 23 ኪሎ ሜትር ርቀት ላይ በጌልሻ ቀበሌ ነው። አሁን የምንገኘው በእግዚአብሔር ድልድይ 23 ኪሎ ሜትር ላይ ይገኛል። ይህንን በዚህ የምታዩት ወንዙ ዮቢ ይባላል። በሌላ አጠራር ጊሎ ነው የሚባለው። ይህንን ድልድይ ደግሞ ያው የእግዚአብሔር ድልድይ ነው ስሙ። ሆኖም ግን የአካባቢ አጠራር ስም ሞት ይባላል። ድልድዩ የተፈጠረው ዮቢ ወይም ጊሎ ወንዝ ላይ ሲሆን የድልድዩ መሐንዲስም ተፈጥሮ ነው። ድልድዩን ሲያዩት ራስዎን ማመን እስኪያቅተው ድረስ እጅግ ይገረማሉ። ቀስተ ደመና ያለው ይሄው የተፈጥሮ ድልድይ ከ60 እስከ 70 ሜትር ከፍታ፣ ከ30 እስከ 40 ሜትር ስፋት፣ ከ100 እስከ 120 ሜትር እርዝመት ሲኖረው ቋጥኝ ድንጋይ በውሃ መሮ ተበርብሮ በድንጋይ መጥረቢያ ተጠርቦ ቀስተ ደመና ቅርስ ተወድሮ በተፈጥሮ ደን ተከብሮ ሲያዩት የላቀ ግርምት ከመፍጠሩም ባሻገር የዘመናችን የድልድይ መሐንዲሶች ጥበብ የፈለቀው ከዚህ ይሆን የሚል ጥያቄ በአእምሮ ውስጥ ይጭርቦታል። በተለያየ ጊዜያት ድልድዩን የጎበኙ ግለሰቦችም በተፈጥሮ ድልድዩ ግድግዳ ላይ ስማቸውን፣ የመጡበትን አካባቢና የተገኙበትን ቀን መቼ ዓመተ ምህረት እንደሆነ በተለያዩ ቀለማት ጽፈው ይመለከታሉ። እነሆ እኛም ጋብዘውኖታልና እርስዎም መጥተው የድርሻውን ያነሩ።